አባ ገብርኤል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ምን ይላል? እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን ይላል። ኧረ እንተርካለን ነው የምለው። እንተርካለን አይልም። እናወራለን ነው የምለው። እናወራለን አይልም። እሺ እንወያያለን ነው። እንወያያለን አይልም። እንሰብካለን ማለት ምን ማለት ነው? እንሰብካለን ማለት ምን ማለት ነው? ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠው። መልካም ነገር ግን ለዘላለም የሚሰበከው ማን ነው? ለዘላለሙ የሚሰበከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ኢየሱስ ክርስቶስ የሁላችንም ሕይወት ነው ወይስ አይደለም? አዎ የሁላችንም ሕይወት ነው። የዓለም ሕይወት ነው። ኢየሱስ ክርስቶስ ምንድን ነው? ኢየሱስ ክርስቶስ እሱ እውነት ነው። እሱ መንገድ ነው። እሱ ሕይወት ነው። አሜን። እኛ ግን ብቻውን የተሰቀለ ክርስቶስን እንሰብካለን ብላችሁ ኮሜንት አለ። ኢየሱስ ክርስቶስን ብቻውን አክብሩት፣ አንግሱት። በሕይወታችሁ ላይ፣ በኑሯችሁ ላይ፣ በአገልግሎታችሁ ላይ ነገር ባላችሁበት ስፍራ በሙሉ ኢየሱስ ክርስቶስን ጥሩት። እሱ መታወቂያችሁ ይሁን። እሱ ጠረናችሁ ይሁን። እሱ መጠሪያችሁ ይሁን። ኢየሱስ ክርስቶስ ጌታ ነው።